ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ውሏችንን ልናሳያችሁ ነው ማለት ነው። ቁርሳችንን ባጭሯ በዚች መልኩ ሰርተን በላን ጠጣን። በነገራችን ላይ ገበያ ውስጥ ስንት ነው ሎሚ? ሁሌ ጊዜም ቢሆን በፈለጋችሁበት ሰዓት በፈለጋችሁበት ጊዜ በፈለጋችሁበት ቀን ባለቀባችሁ በቃ እናንተ መሄድ በምትፈልጉበት ሰዓት ገበያ አለ። ማንኛቸውም ነገሮች መግዛት ትችላላችሁ። የሱቅ እቃ፣ አትክልት፣ ፍራፍሬ ምናምን በቃ የፈለጋችሁትን ነገር ስንት ነው ያለ መግዛት ይቻላል። 70 ኪሎ ነው ያላችሁ ኢቭን ማታ ራሱ እስከ 3 ሰዓት ድረስ እኔ ያየሁት ባይኔ እስከ 3 ሰዓት ድረስ ገበያ አለ ማለት ነው። ማታ ማለት ነው። እና እንደምታዩት ይሄ እንዴት ተዘረጋ ነው ማለት ነው። በዚህ መልኩ ነው ገበያው የለም። በፈለጋችሁበት ሰዓት ሄዳችሁ ማበረሰብ ይችላል ማለት ነው። ደስ የሚለው ነገር እሱ እንግዳ መጣብኝ ነው መጨነቅ የለም። እንግዳ መጣብኝ ወይም ይህን ከሰራት ታልፋ ነገር የለም። ሄዳችሁ በራሳችሁ የምትፈልጉትን ነገር አሳክታችሁ መምጣት ትችላላችሁ ማለት ነው። በጣም ወዳት ቻናል በነገራችን ላይ አልሐምዱሊላህ እየሆንኩባት ማለት ነው። እንደምታዩት ሽንኩርት ስንት ነው? የተለያዩ ነገሮች ቲማቲም አሉ። እዚህ ጋር ሽንኩርት እየጠየቁ ገዛኋቸው። ምክንያቱም የተለያዩ ናቸው። በጣም ይለያያል። ተቀምጠው ግን ከጎን ለጎን በጣም ይለያያል እና ጠይቄ ተቻታለሁ ማለት ነው። እዚህ ጋር ሰላጣ ተራ ደርሰናል። ጎመን፣ ሰላጣ፣ ሎሚ፣ ድንች የተለያዩ ቃሪያ ደስ ምናችሁ እንደ እንትናችሁ ነው የምትገኙት። እንደ ያላችሁ ገንዘብ መግዛት ትችላላችሁ። ፈልጋችሁ አትቀሩም ማለት ነው። ከ10 ብር ጀምራችሁ ሁሉም ነገር ይሸጣል ማለት ነው። ሰላጣም አለ፣ ቃሪያ፣ ሁሉም ነገር በ10 ብር ለምሳችሁ ቁንጮ በየአይነት መስራት ትችላላችሁ ገዝታችሁ ማለት ነው። እና እኔ ዛሬ የቻይና ምግብ ነው የምሰራው ማለት ነው። የዶሮ ጉበት አለኝ ቤት። ይሄንን ገበያ የሚገዛቸው ድንች እና ሽንኩርት፣ ዝንጅብል፣ ነጭ ሽንኩርት፣ ሎሚ ይፈልጋል ማለት ነው። እነሱ ልገዛ ነው የመጣሁት ገበያ። በዚህ መልኩ ገበያ ያው አስጎብኝቻችሁ አለልኝ አሳያችኋለሁ። በዚህ መልኩ ማለት ነው። በትንሽ ነጋዴው ራሱ የሚገርማችሁ ነገር ባላቸው ነው እንደዚህ ብዙ ነገር ይዞ መቀመጥ ነገር ምናምን የለም። እንደምታዩት በትንሽ ራሱ አስቀምጥ ቁጭ ብለው ይሸጣሉ ማለት ነው። መረጋጋት ኢማንን ያሳያል እዚህ ላይ የምትረዱት ነገር ማለት ነው። ከዛ ወደ ቤት ተመለስኩኝ እላችኋለሁ። ወደ ቤት መንገድ ጋር ማለት ነው። መንገድ በጣም ከዛን ቤት ሳይሆን ያው ሱቅ ላይ ነው፣ ስራ ቦታ ነው የምንሰራው ማለት ነው። እነዚህን አቀራረብ ያለውኝ እንደዚሁም ደግሞ ጀምሬዋለሁ። በነገራችን ላይ ስራውን ከጀመርኩት በኋላ ነው ትዝ ያለኝ መቅረጹ ማለት ነው። እዚህ ጋር ጉበቱን እንትን ብያለሁኝ፣ ቆራርጬ አስገብቼ ውሃ ውስጥ ከሚመጥ እየጠበቅኩኝ ነው ማለት ነው። እዚህ ጋር ድንች ቆራርጬ ውሃ ውስጥ አድርጌያለሁ። ነጭ ሽንኩርትና ዝንጅብሉን እየቆራረጥ ሁነው ማለት ነው። ከዛ እሱን እጨምራለሁኝ። ነጭ ሽንኩርትና ዝንጅብል እንግዲህ ያለውን መጥፎውን ሽታ ከመታጠቡም በላይ ነው በደንብ የሚያጸዳው ማለት ነው። እና የሚያስለቅቀው ቆንጆ ሽታ እንዲኖረው ያደርጋል ማለት ነው። ከዛን በደንብ ሽት እያደረኩኝ አበስለዋለሁ ማለት ነው በዚህ መልኩ። በመቀጠልም ደግሞ እችን ሚጥሚጣ በደንብ እንደዚህ ከተፍ አድርጌ ጨምራታለሁ ማለት ነው። ሚጥሚጣ በጣም ነው የሚያጣፍጠው ምግብ በነገራችን ላይ በተለይ ላልጫ ነገር ለሆነ ድንችን ጨምራለሁ።
ከዛን አገለባብጥና የተወሰነ አበስለውና ድንቹን ከጥቅል ጎመኑ በፊት ማለት ነው። ጥቅል ጎመኑን እጨምራለሁ ማለት ነው። ጥቅል ጎመኑ በነገራችን ላይ ትንሽዬ ድንች አስቀርቼ ከላይ ያደረኩኝ። ከዛ እነዚህን ደግሞ ቅመማ ቅመሞች አዳረኩ ማለት ነው። ሚጥሚጣዬን አረኩኝ። ከዛን ቃሪያ ከትፍና ሊወጣ ስል እጨምራለሁ ማለት ነው። በጣም ነው የሚጣፍጠው። ሞክሩት፣ ስሩት እላችኋለሁኝ። በጣም ምርጥና ተወዳጅ የቻይና ምግብ በጣም ነው የሚጣፍጠው። እኛ ሀገር በነገራችን ላይ የዶሮ ጉበት እንደዚህ በስርዓት እንትን ብሎ አይሸጥም። አሁን ግን ስለተጀመረ ያው እየሰራን ነው ማለት ነው። ሶሱን ከዛ ሎሚ ጨምረው ያለው ማለት ነው። ትንሽ ሎሚ ቆንጆ ነው ብትጨምሩበት ማለት ነው። ሎሚ ያረጋችሁ ሶሱን ጨመርኩኝ ማለት ነው። በጣም ነው የሚጣፍጠው።